በዚህ ዘመን እኮ ታውቃለህ ካለ ላጥ ነው ከሌለ ለጥ ነው ሰዎች ቀጥ ነው የሚሉት ስታጣ ቢኖርህ ባይኖርህ ብታገኝ ባታገኝ ብትከበብ ባትከበብ ለዛውም ይገርምሃል በኖረ ጊዜ ከነበረው በላይ ባጣ ጊዜ የሚጠጋ እውነተኛ ወዳጅ የብቸኝነት ጊዜ ወዳጅ እንደ እግዚአብሔር ያለ ማንም የለም የሚል አሜን ይበል። ወዳጆቼ እንደ እግዚአብሔር ያለ ማንም የለም ብለን ስንል የተጣለን የሚያነሳ ማለታችን ነው። የተጣለን የሚያነሳ የተበላሸን የሚያስተካክል አገር የጣለውን ቤተሰብ የጣለውን ትምህርት ቤት የጣለውን ፖለቲካ የጣለውን አትረባም አጠቅምም የተባለውን ተስፋ የሌለውን ካፈር ከትቢያ ከስርቻ አንስቶ ለወግ ለማዕረግ የሚያበቃ ከተጣለበት አንስቶ የ600,000 ህዝብ መሪ አደረገው። የተጣለን የሚያነሳ እንደ እግዚአብሔር ያለ ማንም የለም የሚል አሜን ይበል። እንደውም ይገርማችኋል ብዙ ሰዎች የሚመስላቸው ሰዎች ስለተከበብን በሰዎች መካከል ስላለን ብቸኛ ይሆን አይመስላቸውም። ይገርማል ብቸኝነትስ ይገርማል የልብን ሰው ማጣት ነው። የልብን ሰው ማጣት ነው ብቸኝነት ማለት እንጂ በገበያ መካከል አለመሆን ማለት አይደለም። የዛሬን ብቻ አውጣኛላችሁ ስትቀኖታችሁ እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ አመታት ኖራችኋል። ይገርማችሁ የዛሬን ብቻ ሾልከኝ ጌታ ሆይ እቺን ብቻ ኮሽ ሳይ ለቅሶ ወደ ሳቅ ተቀይሮ ሐዘን ወደ ደስታ ተቀይሮ አጣብቅኝ በባከነ ደቂቃ አለቀ ባላችሁት በዛ ሁኔታ ላይ እየመጣ እግዚአብሔር ታሪካችሁን ይቀይራል። ዛሬ በህይወት የኖርነው እግዚአብሔር ተዋግቶልን ነው። ስንት አለ መሰለ ስርማሽ ቅጠል በጣሽ ፎቶም ይዘቀዝቅ ጨዋትና ማታ በመቃብር አፈር የሚደግም ይሞት ይገልበጥ ይፈር ልጆቹ ይበተኑ ብሎ የሚደግም ስንት አለ መሰለ። እኛ ተኝተናል። እግዚአብሔር ግን መልአኩን በእኛ ዙሪያ አሰማርቶልናል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በባለፉት አጭር የክርስትና የህይወት ቆይታችን የመጣም የሄደም አለ ያጣነውም ያገኘነውም አለ መውጣትም መውረድም አለ ብዙ ነገሮች በህይወታችን አልፈዋል። ነገር ግን አንድ ነገር ብለን መደምደም እንችላለን። የሄደውም የሄደው የመጣውም ቢመጣ የተበላሸውም ቢበላሽ የወደቀውም ቢወድቅ ነገሮች እንደጠበቅናቸውም ባይሆኑ ግን አንድ ነገር እናውቃለን። እንዴትም እንጨርስ እንዴትም እንደ እግዚአብሔር ያለ ማንም የለም። በደንብ ረገጥ አድርግና አሜን በል። እንዴትም እንጨርስ እንዴትም ከዚህ በኋላ የቀረው የህይወታችን ዘመን እንዴትም ይሁን እንዴትም አንድ ነገር ላይ ቀየር ልባችን ላይ ታትሟል። እንደ እግዚአብሔር ያለ ማንም የለም። ጠላቶቹን የሚወድ እንደ እግዚአብሔር ያለ ማንም የለም። ማን አለ እንደ እግዚአብሔር ያለ? ማንም የለም። ዋው ዋው ዛሜዝ የሚገርም ነው። ዋው ሰው እንደዚህ አንተ ልጁን አስመርቆ ቤት ገዝቶ እንዳይመስል ይሄን የሚለው ዲቪ ደርሶት አይደለም። ይሄን የሚለው የሆነ ፕሮሚስ ተገብቶለት አይደለም። ይሄን የሚለው እግዚአብሔር ኖ ብሎት ከልክሎት እንደዚህ ይላል። እንደ እግዚአብሔር ያለ ማንም የለም። እንዴት የበራልንን ብርሃን እንዲናይ እናደርጋለን። አንተ የቀመስነውን ፍቅር በልባችን የፈሰሰው መንፈስ ቅዱስ የዳንበትን እውነት ከሰዎች አስተያየት ወይም ከህይወታችን መጎርበት አንፃር የምንቀይረው ትርጉም የለንም። አንድ ነገር ገብቶናል፣ እሱንም እንናገራለን። የትላንት መዝሙራችን የዛሬ ህይወታችን የነገም ንግግራችን አንድ ጉዳይ ነው። እንደ እግዚአብሔር ያለ ማንም የለም። አሜን በል በደንብ አድርግና አሁን ይሄን ስትናገር ይኸውልህ መንፈሳዊ አቅም እንደገና ይገነባል። የተወሰደብህ ትንቢት መንፈስ ይመለስልሃል። የመዝሙር መንፈስ በአንተ ላይ ይፈሳል። እዛ አካባቢ ያለው በደንብ አድርግና አሜን በል። እግዚአብሔር ያለ ማንም ወዳጆች በሰባት ምክንያት ነው ሙሴ እንደ እግዚአብሔር ያለ ማንም የለም የሚለው። የመጀመሪያው ሙሴ እንደ እግዚአብሔር ያለ ማንም የለም የሚልበት ምክንያት የተጣለን የሚያነሳ እንደ እግዚአብሔር ስለሌለ ነው። የተጣለን የሚያነሳ ሙሴ ታስታውሳላችሁ። በተወለደበት ዘመን ሙሴ በባህር ላይ የተጣለ ልጅ ነበረ። በባህር ላይ የተጣለ በቅርጮ ተደርጎ እናቱ የጣለችው 6 ወር ሞክራ ያቃታት ከዛም አሳልፋ ለህይወቷ ከመስጋቷ የተነሳ በባህር ላይ የጣለችው ሕፃን ልጅ ነበረ። አብረውት የተወለዱ ሕፃናት እየታነቁ ተገለዋል፣ ታርደዋል፣ ደማቸው ፈሶ ቀርተዋል። እሱን ግን ከተጣለበት አንስቶ በገዳዮቹ አሳድጎ እግዚአብሔር አምላክ የእዛ በቤተ መንግስት አሳድጎታል። ወራጆቼ እንደ እግዚአብሔር ያለ ማንም የለም ብለን ስንል የተጣለን የሚያነሳ ማለታችን ነው። የተጣለን የሚያነሳ የተበላሸን የሚያስተካክል አገር የጣለውን ቤተሰብ የጣለውን ትምህርት ቤት የጣለውን
ፖለቲካ የጣለውን አትረባም አጠቅምም የተባለውን ተስፋ የሌለውን ካፈር ከትቢያ ከስርቻ አንስቶ ለወግ ለማዕረግ የሚያበቃ ከተጣለበት አንስቶ የ600,000 ሕዝብ መሪ አደረገው። የተጣለን የሚያነሳ እንደ እግዚአብሔር ያለ ማንም የለም የሚል አሜን ይበል። ለኛም እንደዚህ ነው። የዛሬ 16 17 20 ዓመት የዛሬ 10 ዓመት ማንም የማይፈልገን ለጓደኝነት የማንፈልግ እዚህ ግቡ የማንባል ተራ ሰዎች ነበር። ከተጣልንበት አንስቶ ከቆሻሻ ስር ጠርቶ ከጨለማ ጠርቶ ህይወትን የሰጠን ታሪካችንን የቀየረ ቆሻሻችንን ያጠበ እንደ እግዚአብሔር ያለ ማንም የለም። በደም ጩሁና አሜን በሉ። እንደ እግዚአብሔር ያለ ማንም የለም። ሰው ከቆመው ጋር ይቆም ይሆናል እንጂ የተጣለውን ሊያነሳ እጁን አይዘረጋም። ይገርማል። እዚህ ግቡ የማንባል ለምንም ነገር የማንፈልግ በቆሮንቶስ መጽሐፍ እንደሚናገር እንደ ዓለም ጥበበኞች የሆኑ ብዙዎች ነበሩ። ነገር ግን የዓለምን ጥበብ ከንቱ ሊያደርግ የዓለምን ሞኝነት መረጠ። እዚህ ግቡ የማንባል ተራ ምናምን የሆንን ሰዎችን ጠራ። ሄሎ የኋላ ታሪካችን ይፈተሽ። ዛሬ ሰው ተጠግቶናል። ዛሬ በሰው መካከል ተገኝተናል። መዓዛችን ተቀይሯል። ስማችን ይታወቃል። ይሄ ሁሉ የሆነው ለምንድን ነው ካላችሁ ከተጣልንበት ከተተውንበት አንስቶ ቆሻሻችንን አራግፎ ሰው ስላደረገን ነው። የተጣልን የሚያነሳ እንደ እግዚአብሔር ማን አለ? አንተ የወደቀ ላይ የሚፈርድ እንጂ የወደቀን የሚያነሳ እንደ እግዚአብሔር ያለ ሌላ አናውቅም። ሄሎ መጽሐፍ እንደሚናገር ዳዊት ሲናገር ስለ ዮናታን ስል ቸርነት ማደርግለት አንድ ሰው ከሳኦል ቤት ይገኛል አለ። ሲፈለግ የተገኘው ሜምፊቦስቴ ነው። ሽባው ሜምፊቦስቴ በቆሻሻ መጣያ በሎዶባር ተጥሎ ነበር የተገኘው እና ዳዊት ያለው እንደዚህ ነው፣ የእግዚአብሔርን ቸርነት ማደርግለታል። ምክንያቱም ዳዊት የእግዚአብሔርን ቸርነት ያውቀዋል። ከተረሳበት ከተጣለበት ከበግረኝነት አምጥቶ ቅባት ቀብቶ ንጉሥ ያደረገው የሰው ደግነት ሳይሆን የእግዚአብሔር ቸርነት እንደሆነ ያውቃል። ዛሬም ያ የእግዚአብሔር ቸርነት ከሰው ቁመት ከሰው ሁኔታ ከሰው ትናንትና እንደማይነሳ ስላወቀ አንድ ሰው የእግዚአብሔርን ቸርነት ማድረግለታል። ሜምፊቦስቴ ከቆሻሻ መጣያ ተነሳ፣ በሰረገላ ላይ ተቀመጠ፣ ከንጉሥ ማዕድ በላ። እንደዚህ ያለ የሞተ ውሻ ወደ መመስል ወደ እኔ እንዴት ተመለከትካል? ይሄንን ራሱን ሲጠራ የሞተ ውሻ ብሎ የሚጠራን ሜምፊቦስቴ ከንጉሥ ማዕድ እንዲበላ ያደረገው ርስት ያስመለሰለት የእግዚአብሔር ቸርነት ነው። ዛሬም ለኔና ለናንተ ጨለማችንን ያበራ ቆሻሻችንን ያራገፈ ቀንበራችንን የሰበረ ዕዳችንን የከፈለ እንደ እግዚአብሔር ማንም የለም። በደም ጩና አሜን በል። መንገደኛው ይስማ አሜን በል። ማን ነው ያሳደጋችሁ? ማን ነው እድሜ የጨመረላችሁ? ማን ነው ምዕራፋችሁን የቀጠለ? ማን ነው ከምትሞቱበት በሽታ የታደጋችሁ? ማን ነው በገባችሁበት በዛ ተይዛችሁ እንዳትቀሩ ያደረጋችሁ? ማን ነበር ከናንተ ጋር? ማን ነበር ያኔ? ማን ነበር አይዟችሁ ያላችሁ? አረ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ማን አለ እንደ እግዚአብሔር? የተጣለን የሚያነሳ። ዛሬ የልጆች እናትና አባት ናችሁ። ዛሬ የብዙ ሰዎች ረዳት ናችሁ። ዛሬ የምትረዱ ሳትሆኑ የምትረዱ ሆናችኋል። ዛሬ የምትፈልጉ ሳትሆኑ የምትፈለጉ ሆናችኋል። ማን ነው ይሄን ያደረገው? ዘር የሰጣችሁ ማን ነው? እድሜ የሰጣችሁ ማን ነው? ባለ ታሪክ ያደረጋችሁ ማን ነው? የጀመራችሁትን ትምህርት እንድጨርሱ ያደረገ ትምህርት ቤታችሁን የከፈለ የልጆቻችሁን አስቤዛ የገዛ ጓዳችሁን የሞላ ታሪካችሁን የቀየረ ዛሬ ቁርበታችሁ መልኩ እንደ ዛሬ 10 ዓመት አይደለም። ታበራላችሁ። ይሄን የሰራ በእናንተ ህይወት የታሪካችሁ ባለቤት እግዚአብሔር ነው የሚል ሰው አሜን ይባል። እግዚአብሔር ነው የሚል አሜን ይባል። ሌላ ማንም የለበትም በኔ ታሪክ፣ በኔ ህይወት፣ በኔ ቤት ማንም የለበትም ከእግዚአብሔር በስተቀር። የተጣለን የሚያነሳ እንደ እግዚአብሔር ማንም የለም። ሁለተኛ ሙሴ እንደ እግዚአብሔር ያለ ማንም የለም ያለበት ምክንያት የብቸኝነት ጊዜ ወዳጅ እንደ እግዚአብሔር ያለ ማንም ስለሌለ ነው። ማን አለ? ታስታውሳላችሁ? ከፈርዖን ቤተ መንግስት ወደ ምድረ በዳ በሸሸ ጊዜ የሚያየውም የሚሰማውም ባጣ በዛ ጊዜ የተጠጋው አብሮት የነበረ ያገዘው የብቸኝነት ጊዜ ወዳጁ እግዚአብሔር ነው። ሙሴ የነገው እንኳን ቢቀር የትላንትናው በቂ እንደሆነ ሲያስታውስ
እንደ እግዚአብሔር ያለ ማንም የለም። ይሽሩን ሆይ ሐዋሳ ሆይ ኢትዮጵያ ሆይ አዲስ አበባ ሆይ እንደ እግዚአብሔር ያለ ማንም የለም። እንዴት የብቸኝነት ጊዜ ወዳጅ በዚህ ዘመን እኮ ታውቃለህ ካለ ላጥ ነው ከሌለ ለጥ ነው። ሰዎች ቀጥ ነው የሚሉት ስታጣ ቢኖርህ ባይኖርህ ብታገኝ ባታገኝ ብትከበብ ባትከበብ ለዛውም ይገርምሃል በኖረ ጊዜ ከነበረው በላይ ባጣ ጊዜ የሚጠጋ እውነተኛ ወዳጅ የብቸኝነት ጊዜ ወዳጅ እንደ እግዚአብሔር ያለ ማንም የለም የሚል አሜን ይበል። ሳይንስ ስለ ብቸኝነት ሲናገር እንደዚህ ይላል። ልብ ድካም ያስይዛል፣ ደም ግፊት ያስይዛል፣ የአይምሮ ፍጥነት ይቀንሳል፣ ለድባቴ ለዲፕሬሽን ምክንያት ሊሆን ይችላል ይላል። እንደውም እንደዚህ ይላል ብቸኝነት 15 ሲጃራ በቀን ከማጨስ ጋር እኩል ነው ይላል። በጣም ይገርማል። እኛ ግን በብቸኝነት ወራታችን ፈጥነናል። ዲፕሬሽን አልያዘንም፣ ደም ግፊታችን አልጨመረም። እንደውም ይገርማችኋል ብዙ ሰዎች የሚመስላቸው ሰዎች ስለተከበብን በሰዎች መካከል ስላለን ብቸኛ ይሆን አይመስላቸውም። ይገርማል ብቸኝነትስ ይገርማል የልብን ሰው ማጣት ነው። የልብን ሰው ማጣት ነው ብቸኝነት ማለት እንጂ በገበያ መካከል አለመሆን ማለት አይደለም። በሰው መካከል ያለ ሰው በጓደኛ መካከል ያለ ጓደኛ የኖርንባቸው ሚስ አንደርስታንድ የተደረግንባቸው የልብ ወዳጅ ያጣንባቸው ጊዜያቶች ብዙ ናቸው እና በብቸኝነት ውስጥ በዲፕሬሽን አልተያዝንም። አይምሮአችን ፍጥነቱ አልቀነሰም። ይገርማል እንደውም በጣም ሻርፕነን በጣም ይገርማል። ይሄን ሁሉ ያደረገ የብቸኝነት ጊዜ ወዳጅ እግዚአብሔር ነው። ሄሎ እንዳለፍንበት የብቸኝነት የህይወት ምዕራፍ ቢሆን ኖሮ ጨልለን ሰንደል በለኮስን ነበር። እናንተም ይገባችሁ ብቸኝነት ያለ ሰው መሆን ከሆነ ተሳስታችኋል። በሰው መካከል ያለ ሰው መሆን አለ። በጓደኛ መካከል ያለ ጓደኛ፣ በዘመድ መካከል የልብ ሰው ማጣት ነው ብቸኝነት። ሄሎ የሚያየውም የሚሰማውም በሌለበት እግዚአብሔር ሲያየውም ሲሰማውም ሲጠጋውም ያውቃል። በምድረ በዳ በጎች እየጠበቀ ጭው ባለ በረሃ ብቻውን ሞቱን በተመኘ በዛ ጊዜ ተስፋ በቆረጠ በዛ ጊዜ ተጠግቶ ያጽናናው ያበረታው እንደ እግዚአብሔር ያለ ማንም የለም። ሶስተኛ በሰልፍ ጊዜ እንደ እግዚአብሔር ያለ ማንም የለም። ማንም የለም። ታውቃላችሁ ሙሴ እግዚአብሔር ሲዋጋለት በደንብ ያውቀዋል። የሚያውቀውን እግዚአብሔር ነው የሚያስተዋውቀው። ከንጉስ ጋር ተዋግቶለታል፣ ከኃይለኛ ጋር ከጉልበተኛ ጋር ተዋግቶለታል። ይገርማል እግዚአብሔር ሲዋጋለት በደንብ ፈርዖንን ከነሰራዊቱ ሲመታለት አይቷል። በሰልፍ ጊዜ እንደ እግዚአብሔር ያለ ማን አለ? ወዳጆቼ ሰልፉን ስትገቡ ሰዎች የስትራቴጂ ለውጥ ያደርጉና ያፈገፍጋል። የሆነ የህይወት ማዕበሉ ስትገቡ የሆነ ተግዳሮቱ ስትገቡ የሚያቋችሁ እንደማያቋችሁ ይቀየራል። ዓለም ሁሉ ለእናንተ ሲያጨበጭብ አብረዋችሁ የነበሩ ሰዎች ዓለም ሁሉ በእናንተ ላይ ድንጋይ ሲያነሳ ሐሳብ ይቀይራል። በሰልፍ ጊዜ አብሯችሁ የሚሰለፍ የሚዋጋ ተዋግቶለታል እግዚአብሔር። ይገርማል እግዚአብሔር ብቻ ነው ተዋጊ፣ ሌላው አዋጊ ነው። ይገርማል እኔ የማውቃቸው በጠቅላላ አዋጊዎች ናቸው። ተዋጊ እግዚአብሔር ብቻ። ሰውና ሰው የሚያዋጉ፣ አገልጋይና አገልጋይ የሚያዋጉ፣ ጎረቤትና ጎረቤት የሚያዋጉ በጣም ብዙ ናቸው። የሚዋጋ ግን አንድ ብቻ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ይሄ ማታ እግዚአብሔር በግርማው የሚወራበት ማታ ስለሆነ ኖርማል ሆነ ቁጭ ብላ አሜን ባል ሲዋጋለት ያውቀዋል። እግዚአብሔር ተዋግቶለታል። ከኃይለኛ ጋር ከነገስታት ጋር ተዋግቶለታል። እኔ ነኝ በደንብ አርጋችሁ ሄሎ 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 እኔ ነኝ በደንብ ተመልከቱ። ይገርማችኋል ካልተከላከልነው ቀስት ነው ድነን በህይወት ያለ ነው። ከሩቅ ከተወረወረ ቀስት እንዳይመስላችሁ። ሳኦል በዳዊት ላይ የወረወረው ከሩቅ እንዳይመስል ከቅርብ ነው። ዛሬ በህይወት የኖርነው እግዚአብሔር ተዋግቶልን ነው። ስንት አለ መሰለ ስርማሽ ቅጠል በጣሽ ፎቶም ይዘቀዝቅ ጨዋትና ማታ በመቃብር አፈር የሚደግም ይሞት ይገልበጥ ይፈር ልጆቹ ይበተኑ ብሎ የሚደግም ስንት አለ መሰለ። እኛ ተኝተናል፣ እግዚአብሔር ግን መልአኩን በእኛ ዙሪያ አሰማርቶልናል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በሰላም ወጥተን የገባ ነው ተዋግቶልን ነው። ይገርማል ጠላቶቻችንን አሳፍሯቸው ነው። ይገርማል እንደ አመድ በትኗቸው ነው። ይገርማል እንደ አመድ በትኗቸው፣ እንደ ገለባ በትኗቸው ተዋግቶልን።
የሰማኝ ሰው ካለ ነግሬሃለሁ እኮ ባለፈው ዓመት የተዋጋ ባለፈው ዓመት ሲመትት የነበረ አንተ ዘንድሮ በህይወት የኖርከው ደክሞ ትቶት እንዳይመስል እግዚአብሔር አምላክ ሟርትና ድግምትን ከንቱ አድርጎ ነው። ይገርማል። ካሁን አፈሩ ካሁን ወደቁ ብሎ ሲጠብቁ የነበሩ በጣም ብዙዎች ነበሩ፣ ደጋሚዎች። ይገርማል። ፎቶን ዘቅጥቆ የሚደግም በልጅክ ላይ የሚደግም በቤትክ ላይ የሚደግም በትዳርክ ላይ የሚደግም በበሽታ የሚደግም ግን አልተሳካለትም። ለምን ሲባል እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። ዘንድሮማ ይገርማል። መተተኛና ሟርተኛ ገበያው ብዙ ነው አለ። ማህበራዊ ሚዲያ ላይ ድግምት ከፈለክ ደውለ በ8 ሺህ ብር ታስደግማል። ስማቸውን ጠርተ እንትናና እንትና ብለ እና የሆነ ስም ትልክላቸዋል፣ ይደግሙላል። ይገርማል። አንተ በህይወት ቆመ መሄድ ይገርማል። እንደዚህ መንቀሳቀስ ድግምት ቢዝነስ በሆነበት በዚህ አገር አንተ ወጥተ መግባት ተአምር ነው። ይገርማል። ስንት በጀት ስንት ኢኮኖሚ ስንት ነገር ተመድቦም ነበር መሰለ። እግዚአብሔር ግን እንደ ኩይሳ በተናቸው፣ እንደ አመት በተናቸው። ዘንድሮ ነግሬሃለሁ፣ እግዚአብሔር ተዋጊ ነው። ጠላቶች ይበተናሉ። ድገምና አሜን በል። አራተኛ ሙሴ እንደ እግዚአብሔር ያለ ማንም የለም ሲል የቁርጥ ቀን ደራሽ እንደ እግዚአብሔር ያለ ማንም ስለሌለ መውጫ መንገድ ማምለጫ ቀዳዳ መፍትሄ ሊሆን የሚችል የተስፋ ጭላንጭል በጠፋ ጊዜ በሁለት ነገር አጣብቂኝ ውስጥ በገባን ጊዜ በዛን ጊዜ የቁርጥ ቀን ደራሽ ለእግዚአብሔር ማለት ነግራቸዋለሁ። ከፊት ኤርትራ ባህር ከኋላ የፈርዖን ሰረገላ በመጣ ጊዜ እስራኤላውያን የሚጠፉ መስሏቸው ነበር። ወየው ጠፋን ብለው ነበር። በግብጽ መቃብር ስለሌለ ነው ወይ ብለው ነበር። እና ሙሴ እግዚአብሔርን በደንብ አድርጎ ያውቀዋል እንዴት የቁርጥ ቀን ደራሽ እንደሆነ። የዛሬን ብቻ አውጣኝ ያላችሁ ስንት ቀን ወጣችሁ? እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ አውጣኝ ብላችሁ እኮ አመታት ኖራችኋል። ይገርማችሁ። የዛሬን ብቻ አሾልከኝ ጌታ ሆይ እቺን ብቻ ኮሽ ሳይል የቁርጥ ቀን ደራሽ ማራል መጽሐፍ ሲናገር እንደውም እንደዚህ ይላል፣ ሕዝብ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አረካቸው፣ ጸጥ አረጋቸው። ይሄ የኛ ቤት በረከት ነው። ስማ፣ ጠላቶቻችሁ እንደ ድንጋይ ዝም ይበሉላችሁ። የቁርጥ ቀን ደራሽ ማን አላት? ስማ፣ አዋጅ ሲወጣ ዝም፣ ሰበብ ሲፈለግ ዝም፣ ዳንኤልን ነገር ሲፈልጉበት ዝም። ከዛስ የተራበ አንበሳ እዛ የተቀመጠው የሆነ 6 ኪሎ ወይም ደግሞ 5 ኪሎ ወይ የሆነ ዙ ውስጥ እንዳይመስል ሊጎበኝ አይደለም ዳንኤል የገባው። ጣልቃ ገብቶ ነገር የሚቀይር የቁርጥ ቀን ደራሽ። አሁን ዛሬ ራሱ ያላችሁ ያለው እንደዚህ ነው። ኤኒ ታይም አጣብቂኝ ውስጥ በገባችሁ ጊዜ እናንተን ለመርዳት በደመናት ላይ ገሰግሳሉ። አሜን በሉ እስቲ። ወደ እናንተ የተወረወረ ቀስት ወደ ኋላ ይመለሳል። ለእናንተ በተቆፈረ ውስጥ የቆፈሩት ይገቡበታል። ለእግዚአብሔር ማን አለ? የቁርጥ ቀን ደራሽ። የቁርጥ ቀን ደራሽ ማን አለ? ለእግዚአብሔር ያለ ማንም። ለቀብራችን ያዘጋጁትን እኮ ነው እግዚአብሔር ለምስጋናና ለሰርጋችን ቀይሮ የበላን። አሜን በል። አሁን ራሱ በዚህ ጉባኤ ይሄን ቃል እየሰማችሁ አጣብቂኝ ውስጥ ያላችሁ ሰዎች ከዚህ ቤት ስትወጡ የያዛችሁ ነገር በኢየሱስ ስም ይለቃል። እንደዚህ አርጎ ጥፍንግ አርጎ የያዛችሁ ነገር በኢየሱስ ስም ይፈታል። እንዴት ልውጣው? እንዴት ልለፈው? ይሄን ጉዳይ እንዴት ባልፈው ነው ጥሩ? አማካሪ እየፈለጋችሁ ያላችሁ ሰዎች፣ የሚያሾልከኝ ማን ነው ያላችሁ ሰዎች፣ እግዚአብሔር እንደዚህ ይላችኋል፣ እኔ ከአጣብቂኝ ውስጥ አወጣችኋለሁ። እኔ ከሚባላው ውስጥ አወጣችኋለሁ። ሙሴ እያለ ያለው እንደዚህ ነው። ይሹርን ሆይ ሄሎ፣ እስራኤል ሆይ ሄሎ፣ ሐዋሳ ሆይ ሄሎ፣ አታውቁም እንዴ ላለፈው 9 ዓመት እንደ እግዚአብሔር ያለ በቁርጥ ቀን ደራሽ። ለዛውም ሲደርስ በደመናት ላይ ገዝግዙ። ስማ የደመና ኮቴት
ያንጎዳጉደዋል። የኔ ጌታ ያንጎዳጉደዋል። ይገርማል። ቀን በደመና ይመራል። የቁርጥ ቀን ደራሽ እንደዚህ ብለው ፔናልቲ እንደሚያይ በባከነ ደቂቃ ነጥብ ተቆጥሮባችሁ በነጥብ እየተመራችሁ በቃ ተዋረዱ ብለው ሲጠብቁ አንዳንድ ጊዜ የሆነ ኳስ ጨዋታ ላይ በላ ብለው እንደዚህ ተያይዘው ሊጮሁ ሲሉ ባለቀ ሰዓት በባከነ ደቂቃ ጎል ገብቶ ነገር ተቀይሮ ደቂቃ ተጨምሮ እንደገና ተሸንፈው አይተታቃል። ሄሎ ለቅሶ ወደ ሳቅ ተቀይሮ ሐዘን ወደ ደስታ ተቀይሮ አጣብቅኝ በባከነ ደቂቃ አለቀ ባላችሁት በዛ ሁኔታ ላይ እየመጣ እግዚአብሔር ታሪካችሁን ይቀይረዋል። አንተ ይሄን ቃል አሜን ስትል ቃሉ ራሱ መንፈሱን ህይወቱን ይዞ ቤት ይገባል። አምስተኛ በምድረ በዳ መጋቢ እንደ እግዚአብሔር ያለ ማንም ስለሌለ ነው። ማናል ብራዘር የደመና ጥላ ዘርግቶ ያለ በሬ ጥሬ ስጋ ያበላው ከአለቱ ውሃ ያጠጣው እግዚአብሔር አምላክ እስራኤልን በምድረ በዳ በተጓዙባቸው አመታቶች በጠቅላላ በደንብ አድርገህ ስማኝ የደመና ጥላ እየዘረጋ ያለ በሬ ጥሬ ስጋ ያበላቸው ከአለቱ ውሃ ያጠጣቸው ይገርማል። ጫማቸው ቁመቱ ያደገ ልብሳቸው ፕሮቫይድ ያደረጋቸው የሰማይን መስኮት እየከፈተ እንደ እግዚአብሔር ያለ ማን አለ? በምድረ በዳ መጋቢ አንቺ በምድረ በዳ መካከል የለመለምሽ ጽጌረዳ ሆይ እንዴት ለመለምሽ የውሃ ወስፈሳሽ በሌለበት በዛ ውዴ እሱ የህይወት ውሃ ሆኖልኝ ነው የለመለምኩት። ይገርማል። ብዙዎቻችሁ እኮ ይገርማችኋል ባጣችሁ ሰሞን የገዛችሁት በሌላችሁ ሰሞን እኮ ነው የከበራችሁት። ይገርማችኋል። ለምን ሲባል እግዚአብሔር የምድረ በዳ መጋቢ ነው። አሜን በል። አልሰማኸኝም? የምድረ በዳ መጋቢ አለ፣ ፕሮቫይደር አለ። ይገርማል። ቁራ ኤልያስን የመገበው ወርልድ ፉድ ፕሮግራም ስለሆነ እንዳይመስል ሰማያት በተዘጉ ጊዜ ቁራን እየላከ ያበላው እግዚአብሔር ከዛ ከቁራት ፋፋ ውሃ ያጠጣው እግዚአብሔር እሱ ሲደርቅ ደግሞ ሌላ ተአምር ሌላ ሰው ቤት ያስገባው እግዚአብሔር እፍኙ ዱቄትን የረሃቡ ዘመን እስከሚያልፍ የምድረ በዳ መጋቢ ሄሎ ሙሴ በደንብ እግዚአብሔርን ያውቀዋል። ፕሮቫይደሩ እንደሆነ ያውቀዋል፣ መጋቢው እንደሆነ ያውቀዋል፣ ሰጪው እንደሆነ ያውቀዋል። ማን አለ? ሄሎ እንደ እግዚአብሔር ማን አለ? ነገ ጠዋት ምን ይሆናል መሰል እበለኝ ይኸውልህ ተሰብስበው ሲነጋገሩ ባንተ ዙሪያ ተጣልተው ይለያያሉ። ምን እንዳጣላቸው አይታወቅም። ሰማይ በመካከላቸው ጠብ ይዘራባቸው። ድጋምና አሜን በል።